ሰላም ቤተሰቦቼ እንዴት ናችሁ? እንኳን ወደ ፊልም ሪቪው ሩም በደህና መጣችሁ። ጀማሪ ነንና እንድታበረታቱኝ እንጠይቃችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እኔ እህታችሁን አበረታቱኝ እላችኋለሁ። ወደ ዛሬው እና የመጀመሪያው የፊልም ታሪካችን እናመራለን። አብራችሁን ቆዩ። ታሪኩ የሚጀምረው ቢ በተባለች የህግ ተማሪ ነው። ቢ በአንድ ካፌ ውስጥ ሽንት ቤት ለመጠቀም ስትሞክር ካፌው ግን ለደንበኞች ብቻ መሆኑን ይነግሯታል። በዚህ መሃል ቤን የተባለ ወጣት ደንበኛ እንደሆነ በመምሰል ይረዳታል። ይህ አጋጣሚ ለብዙ ሰዓት ወሬ እንዲያወሩና አንድ ላይ እንዲቆዩ ያደርጋቸዋል። አንድ ላይም በጣም ቆንጆ ጊዜ ያሳልፋሉ። ያችን ምሽት በፍቅር ያሳልፋሉ። ነገር ግን ጠዋት ላይ ቢ ያለምንም ንግግር ጥላው ትወጣለች። ቤንም በንዴት ለጓደኛው ስለሷ መጥፎ ነገር ሲያወራ ቢ በድንገት ተመልሳ ትሰማዋለች። ያ ቀን የፍቅራቸው ሳይሆን የጥልቅ ጥላቻቸው መጀመሪያ ይሆናል። ከዛ ታሪካችን ከ6 ወር በኋላ ይወስደናል። የቢ እህት ሃሌና የቤን የቅርብ ጓደኛው ክላውዲያ ሊጋቡ መሆኑንና ሰርጉም አውስትራሊያ እንደሚደረግ ይታወቃል። ቢና ቤን በአውሮፕላን ማረፊያ ሲገናኙ ያረጀ ቂማቸው ተቀስቅሶ እናያለን። መላው ቤተሰብ በባህር ዳርቻ የሚገኝ ትልቅ ቤት ውስጥ ይሰበሰባል። እዚያ ሲደርሱ የቢ ወላጆች የቀድሞ ፍቅረኛዋን ጆናታንን ለሰርጉ በመጋበዝ ከቢ ጋር እንዲታረቁ ሊገፋፏት ይሞክራሉ። ቤን ደግሞ የቀድሞ ፍቅረኛው ማርጋሬት በሰርጉ ላይ መገኘቷን ያያል። በመሃላቸው ያለው ጭቅጭቅ ለሰርጉ ድባብ ስጋት ስለሚሆን ቢ እና ቤን አንድ ተንኮል ያስባሉ። ቤተሰቦቻቸው ከነሱ ላይ ትኩረት እንዲያነሱና ቤን ደግሞ ማርጋሬትን ለማስቀናት ቢ ደግሞ ጆናታን ለማራቅ እንደ ፍቅረኛ ለመምሰል ይስማማሉ። ይህን ለማድረግ ደግሞ በጣም የፍቅር ጥንዶች ሆነው መታየት ነበረባቸው። በባህር ዳርቻ ላይ የታይታኒክን አይነት ትዕይንት ለመስራት ሲሞክሩ ግን ቢ በድንገት ወደ ባህር ትወድቃለች። ቤንም ሊያድናት ይዘላል። ይህ አጋጣሚ በሄሊኮፕተር ተረተው ከሚወጡ ድረስ ለብቻቸው ጊዜ እንዲያሳልፉ ያደርጋቸዋል። ቢና ቤን ለብቻቸው ሲሆኑ ያ ጥላቻቸው እየቀለጠ ይሄዳል። ቤን በአንድ ወቅት እናቱን ማጣቱና ያ ህመም እስካሁን እንዳለበት ለቢ ይነግራታል። ቢ ደግሞ የህግ ትምህርቷን እንዳቋረጠችና ለገና ለወላጆቿ እንዳልነገረች ትገልጽለታለች። በዚያ ምሽት ድራማ ሳይሆን እውነተኛ ፍቅር መጀመራቸውን ያምናሉ። ነገር ግን በማግስቱ ጠዋት ቤን ለጓደኛው የተናገረው ነገር በቢ ዘንድ በስተት ስለተሰማ እንደገና ተጣልተው ይለያዩና ሰርጉም ያበላሹታል። በመጨረሻ ግን ቤን ያለ ቢ መኖር እንደማይችል ይረዳል። ሰርጉ ካለቀም በኋላ ቢን ፍለጋ ወደ ሲድኒ ኦፔራ ሃውስ በሄሊኮፕተር ይጓዛል። እዚያም ፍቅሩን ይገልጽላታል። ሁለቱ መጀመሪያ ላይ ሊያገኟቸው ካሰቡ ሰዎች ይልቅ አንዳቸው ለሌላቸው እንደሚመጡ ይገነዘባሉ። ፊልሙም በዚህ ሁኔታ በጣም በሚያምርና የደስታ ድባብ ይጠናቀቃል ማለት ነው። ቤተሰቦቼ ይህን ፊልም እንዴት አያችሁት? በቀጣዩ ደግሞ በጣም ቆንጆ በሆነ ፊልም ድጋሚ እንገናኛለን። ሀሳብ አስተያየታችሁን እንዲስተካከል የምትፈልጉት ነገር ኮሜንት ላይ ማስቀመጣችሁ እንዳይረሳ። እስከ ቀጣዩ ጊዜ መልካም ጊዜ ይሁንላችሁ።